ትላንት ደስ የሚል ዜና በሚል የሶማሌ ሴቶች ከእንግዲህ እድሜያቸው ደርሶ 18 ዓመት እና ከዛ በላይ ሲሆኑ እንደሚያገቡ ህፃንነታቸው በኃይል ከመዳርና አያቶችና ለቅድመ አያቶች እንደማይሰጡ የሚደነግግ ህግ መጽደቁን እንደ መረጃ አድርገን ማቀበል ይታወቃልና አሁን ደግሞ እየወጡ ያሉ ዜናዎች እንደሚያሳዩት ከሆነ እነዚህ ሽማግሌዎች የጎሳ መሪዎች ከህፃናት ውጭ አናገባም የሚል አመፅ ውስጥ ገብቶ ህዝቡን መንግስት ላይ ሊያሳምፁ በመነሳታቸው የተነሳ መንግስት ይህንን ውሳኔ ሽሮ ከእንግዲህ እነዚህ የ70 እና የ80 ዓመት አዛውንቶች የ6 እና የ9 ዓመት ህፃናትን እንዲያገቡ የቀድሞ ያረጀውን ህግ መልሶ ስራ ላይ ማዋሉን ማወቅ ችለናል። እቺ ልጅ መርያም ትባላለች። ገና በልጅነቷ ተላልፋ ለአንድ አዛውንት እንደተሰጠችና ከዚህ አዛውንት 2 ልጅ እንደወለደች አንደኛው እንደሞተና አንደኛው ሞት እንዳለ የሶማሌ ሴቶች ይናገራሉ። እድሜዋ ለአቅመ ሔዋን ስላልደረሰ በግድ የሴክሹዋል ግንኙነት ስታደርግ ስለነበረ ሳይኮሎጂካሊ እንደተጎዳችና መጨረሻ ላይ አይምሮዋ እንደለቀቀና አሁን እንደምታዩት እንዳበደች ነው የሶማሌ ሴቶች የሚናገሩትና ሙሉ በሙሉ አይምሮዋ ለቀው ካበደች በኋላ ባሏ ወይም ይሄ የ70 ምናምን ዓመቱ አዛውንት በረዥም ገመድ ዛፍ ላይ አስሯት ለቋት ጥላት እንደሄደና ያንን አንዱን ልጅ ይዞ እንደሄደ ነው የምናገረውና አሁን እንደምታዩት እንዲህ አብዳ አይምሮዋ ለቃ እየዘለለች እየጮኸች ቀን ሙሉ እንደምትኖር እግሯ ላይ ገመድ ታስሯል። ከዛ ወደ ውጪ ረዥም ርቀት ዛፍ ላይ ታስራ እንደምትገኝ ሶማሌ መብት የሚሟገቱ ሴቶች ተናግረዋል። እንግዲህ በእንደዚህ አይነት ኋላ ቀር ሜዲቫል ጨካኝ አረመኔ ሽማግሌዎች ሶማሌ እየተመራች የሴቶችን የህፃናትን መብት በዘግናኝ ሁኔታ እየገፈፈች አገር ነኝ እያለች ቀጥላለች ማለት ነው።